መጀመሪያም ነግሬያቸዋለሁ ሲገባ ቤተሰብ እነሱ ናቸው ያገዙት አንቺን አይደለም አሁን ግን እኔ እዚህ ጋር ላይ ያሳቁትም እነሱ ናቸው ማንም ያነሳኝ አንቺ ታነሽኛለሽ ጎዳና ወድቅ ነገር እንዴ እሱን አስቢያ ምንም ድራማ እየሰራች ያላችሁ እናንተ ነው ያልሰራ ችግር የለም ያው ህዝቡን ያውቃል ሁሉን ነገር ህዝቡ ስለሚያውቅ ችግር የለብኝም አንድ ሰው ካለኔ ቪዲዮ ከቀረጸኝና ቪዲዮን ተለቀቀ እናቴ ትባጋ ችግር የለም እኔ ምን አገባኝ እኔ ከዛ እኔ ማረጋውን አረጋለሁ ተረጋጋ ቤኪ በቃ በህግ እንጠይቃቸዋለን ምንድነው እጠይቃለሁ በህግ ነው ላይፍን ያበላሹት ገባ ለህይወቴን ያበላሹት እዚህ ጋር እንዴ ምንድነው ያል 1.5 ነው ያሉት 300 ሺህ ብር 100 ሺህ ብር አይወጣም እንዴ እንደዛ የሰው ፊት ስንት ገርፎኝ እናቴ ነው አባቴ ነው ምን ታረጋት እንደብድ እንዴ መብታር ምን አስፈራል እንካ ቪዲዮ እኮ መፍራት የለባቸው ሀቀኛ ከሆነች እሷ በሀቅ ቪዲዮ ስቀርጽ ነው እየተቀረጽኩ አይደል እንዴ ሴን እኮ ማሰብ ያለባት ቦንዳ ቤቱን ተበልቷል በሰብ ልጁ ተጨበርበረ በቃ ተበላ ቦንዳ ቤቱ አሁን ላይፍን ነው ያበላሹት በቃ ምንድነው ይበላሽቶ ተስፋ አስቆረጡኝ ችግር የለም እናንተው ትፈሩናላችሁ ጋር እግዚአብሔር ላይ እንደዚህ ለፍቼ እኔ ከዚህ በኋላ ምን ተስፋ አይዞ በእናትህ አንተ አታልቅስ ኧረ በእናትህ እንዴ በህግ ነው የምንጠይቃቸው ቤኪ በእናትህ ምን ሆነ ነው እንዴ እንደዚህ ዘርቼ በህግ ነው የምንጠይቃቸው ሰራብኛል እንዴ ለምን ጌም አታልቅስ ጌም ይዘሩብኛል እኔ ጋር ለምን ዴዳሊ በቀለጃ ነው እንዴ ሰራው አይደል ቻሌንጅን በቃ የምፈልገውን ነገር በዘራው ትልቅ ማግኘት አለብኝ እዚህ ጋር በጣም ደብሮኛል በጣም ከፍቶኛል ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ ሁላችሁም ተባብራችሁኛል 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ቃ 1.5 ያወጣ በባለሙያ እናሳየ ብሎኝ ትናንትና ባለሙያው ሲጃ ሳይቸው ነበር ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጄን ለመረከብ ይጃ አናግሬያቸው ነበር ሰደቡ ቤተሰብ ተሳለቁብኝ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት ነገር ግን እነሱ ድራማ እየሰሩ ነው ቤተሰብ ፍትህ ይገባኛል ፍትህ ሊሰጠኝ ይገባል የኢትዮጵያ ሕዝብ አይታችሁ ዝም አትበሉ ፍርዴን ስጡኝ በቃ እናንተ ፍረዱኝ ዳ ስለሆንኩ ነው እንደ እኔ የሚቀለድብኝ በጣም ደብሮኛል